አርስተ ዜና መንግስት የፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ የሚያስችል ምህዳር እንዲፈጠር ተጠየቀ። ኢትዮጵያ ክትባት ያልጀመሩና ጀምረው ያቋረጡ ህጻናት ካሉባቸው ሀገራት በአራተኛ ደረጃ እንደምትገኝ ተገለጸ። ከውጭ የቬኔዙዌላው ተቃዋሚ መሪ ማሪያ ኮሪና ማቻይ በሰላም የኖቤል ሽልማት ስነ ስርዓት ላይ እንደማይገኙ ተገለጸ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብረናችሁ እንቆያለን። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። መንግስት የፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ የሚያስችል ምህዳር እንዲፈጠር ተጠየቀ። ኢሳት የሰባተኛውን ሀገራዊ ምርጫ ዝግጅት አስመልክቶ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓን አነጋግሯል። የዚህን ዜና ዝርዝር መሳይ ገዛኸኝ እንደሚከተለው ታቀርበዋለች። የህዝብ ተወካዮች ምክር ቤት ፖለቲካ ፓርቲዎች የሚጠይቁት የድጋፍ ፊርማ ታግዶ እንዲቆይ ውሳኔ ማሳለፉ ብቻውን የሰባተኛው ሀገራዊ ምርጫ ለተፎካካሪ ፖለቲካ ፓርቲዎች ምቹ መደላደል የሚፈጥር አይደለም ሲሉ ኢሳት ያነጋገራቸው የተፎካካሪ ፖለቲካ ፓርቲዎች ገልጸዋል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት መንግስት የድጋፍ ፊርማውን እንዳነሳ ሁሉ የፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ መፍቀድ አለበት ብለዋል። መንግስት 3000 ፊርማዎችን እነዚህ ትናንሽ ነገሮችን እንዳነሳው ሁሉ የፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ ምርጫ እንዲቀሰቅሱ ፖሊሲዎቻችንን የምንሸጥባቸው መድረኮች ይፈጠሩ ግዴታም ስለሆነ መንግስት ግዴታውን እንዲወጣ ጥሪ እናስተላልፋለን። የክልል ያሉ ጽህፈት ቤቶቻችን ይከፈቱ። አሁንም እነዚህ አልተስተካከሉም። የ3000 ፊርማ መነሳት ጥሩ ነገር ነው። ነገር ግን ከሱ በላይ በጣም የሚያሳስበንና የሚያንገበግበን አስቻይ ሁኔታ ለመኖር ስለሆነ ለሀገሪቱም ገጽታ ስለማይበጅ ይህ ምርጫ እውነት ፍትሃዊ፣ ዲሞክራሲያዊ፣ ነጻ ሆኖ ከሄደ ብቻ ነው ኢትዮጵያ ልድን የምችለው። አስቻይ ሁኔታዎች እንዲፈጠሩ ሁሉም የሚመለከታቸው አካላት የራሳቸውን ሚና እንዲወጡም እጠይቃለሁ። የኢዜማ የህዝብ ግንኙነት ኃላፊ ኢዩኤል ሰለሞን በበኩላቸው በህዝብ ተወካዮች ምክር ቤት ታግዶ እንዲቆይ የተወሰነው የድጋፍ ፊርማ በሚመለከት ተከታዩን ምላሽ ሰጥተዋል። እንግዲህ የመጀመሪያው ማስቀመጥ ያለብን ነገር በጉዳዩ ላይ የድጋፍ ፊርማ በህዝብ ተወካዮች ምክር ቤት ታግዷል ወይም ለጊዜው ከዚህ ቀደምም ካስታወሽ ኮሮና በነበረ ሰዓት ላይ እንዲህ አይነት እገዳዎች ነበሩ። ተመሳሳይ እገዳ ተካሂዶ ነበር አይደለ? በባለፈው ምርጫ ሁኔታዎች ስለማይፈቅዱ በሚል ለጤና የኮሮና ጉዳይ ተያይዞ ታግዶ አይ ብሎ ማለት ትንሽ አስቸጋሪ ነው ብዬ አምናለሁ። እንደ አጠቃላይ ቁጥሮች ላይ በሚነሱ ጉዳዮች ስፔሲፊካሊ ግን ይህንን በተመለከተ ከእገዳው ጋር በተገናኘ ከሆነ የምናየው እገዳው ምርጫ መደረግ የሚቻልባቸውን ቦታዎች ከሆነ እያለን ያለ ነው። በአንድ በኩል ምርጫው ላይ ማህበረሰብ ወጥቶ የህዝብ ተወካዮች ያደርገኛል ብሎ የሚወዳደር አካል ለመወዳደር የድጋፍ ፊርማ መፈረም አለበት ሲባል ሄዚቴት የሚያደርግ ከሆነ ልክ አይሆን። ምክንያቱም ፋይናሊ መጨረሻ ላይ ምን ሊያደርገው ነው ማህበረሰቡ ብሎ ምርጫውን ሊወዳደር፣ ምርጫው ደግሞ ከዛ ቁጥር በላይ የሆነ ሰው ይመርጠኛል ብሎ የሚያስብ አካል ከዛ የድጋፍ ፊርማ አላሰባሰብም ካለ ሁለቱ በራሳቸው አንዳቸው ከሌላቸው ጋር የሚጋጭ ሆኖ ይገኛል። እንደ ኢዜማ ቁጥሩ ፊርማ ይደረግ ከተባለ እኛ የምናቀርባቸው ሰዎች ይህንን ኃላፊነት ወስደው ፊርማውን እንዲያስፈርሙ የግል ኃላፊነት ወስደው ያደርጉታል የሚል እምነት ነው ያለን። መታገዱም ያን ያህል እንትን አይለንም። በሌላ በኩል የሰባተኛው ጠቅላላ ሀገራዊ ምርጫ የጊዜ ሰሌዳ ይፋ መሆኑን ተከትሎ የተፎካካሪ ፖለቲካ ፓርቲዎች ዝግጅት ምን ይመስላል ሲል ኢሳት የኢትዮጵያ ለማህበራዊ ዜጎች ኢዜማና የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓን ጠይቋል። በዚህም መጋቢ አብርሃም ሲመልሱ ለሰባተኛው ሀገራዊ ምርጫ በቂ ዝግጅት መደረጉን አንስተዋል። ከህዝብ ጋር አለመወያየት፣ አለመገናኘት አለ። እነዚህ በጣም ከባድ ችግሮች ናቸው። ምርጫው ፍትሃዊ፣ ነጻ የማያስብሉ ነገ ውጤቱም ላይ ጥያቄ የሚያስነሱ ጭምር ናቸው እና ከወዲሁ እነዚህ መስተካከል አለባቸው። በእኛ በኩል በምንችለው ሁሉ ተዘጋጅተናል። በጣም ከነ ችግሮች ጠባብ ሁኔታዎችን ቢኖሩ ባለችዋ ተጠቅመን ተሰራይተናል። የተቻለው ሁሉ አድርገን በቂ ዝግጅት አድርገን የምርጫው ቀን እየተጠባበቅን እንገኛለን። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ሀገራዊ ምርጫ የጊዜ ሰሌዳ በትላንትናው ዕለት ይፋ ማድረጉ ይታወቃል።
ኢትዮጵያ ክትባት ያልጀመሩና ጀምረው ያቋረጡ ህጻናት ካሉባቸው ሀገራት በአራተኛ ደረጃ እንደምትገኝ ተገለጸ። ወላጆች በቂ ግንዛቤና መረጃ ባለማግኘታቸው እንዲሁም በሌሎች ምክንያቶች የልጆቻቸውን ክትባት እንደሚያቋርጡ የጤና ሚኒስቴር ገልጿል። መሰረት ባዩ ተጨማሪ አላት። ህጻናት በሽታ የመከላከል አቅማቸው እንዲጎለብት ተገቢውን ክትባት ማግኘት እንዳለባቸው የጤና ሚኒስቴር ገልጿል። በሚኒስቴሩ የእናቶች ህጻናትና አፍላ ወጣቶች ጤና አገልግሎት መሪ ስራ አስፈጻሚ ውስጥ የብሔራዊ ክትባት አገልግሎት ዴስክ አማካሪ ጸጋነሽ ገድሉ ህጻናት ከተወለዱ ጀምሮ የቲቪ መከላከያ ክትባት፣ የኩፍኝ ክትባትን ጨምሮ 6 ክትባቶችን እንደሚወስዱ ገልጸዋል። ክትባቱን በአግባቡ ከወሰዱ በሽታዎችና በወረርሽኞች የመጠቃት እድል አይኖራቸውም ብለዋል። ይሁን እንጂ እንደ አውሮፓውያን አቆጣጠር በ2024 በተጠና ጥናት ኢትዮጵያ ክትባት ያልጀመሩና ጀምረው ያቋረጡ ህጻናት ካሉባቸው ሀገራት በአራተኛ ደረጃ እንደምትገኝ ገልጸው ለዚህም ዋነኛ ምክንያት በጤና ባለሙያውና በአስከታቢዎቹ መካከል ያለው የተግባቦት ስራ በቂ ባለመሆኑ ስለ ክትባት አስፈላጊነት በቂ የሆነ ግንዛቤ ባለማግኘትና በሌሎች ተያያዥ ምክንያቶች መሆናቸውን ተናግረዋል። እንግዲህ 21 ላይ አራተኛ ደረጃ ላይ እንገኝ ነበረ። አሁን 2024 ላይ ደግሞ በከፍተኛ በክትባት ተደራሽ ያልሆኑና ጀምሮ ያቋረጡ ህጻናት ቁጥር ካላቸው አገሮች በአራተኛ ደረጃ ላይ ነው የምንገኘው። ያኔ 1.1 ሚሊዮን በክትባት ተደራሽ ያልሆኑ ወይም ዜሮ ዶዝ የምንላቸው ህጻናት ነበሩን። አሁን በርካታ ስራዎች ተሰርተው ወደ 768,000 አካባቢ እንድንወርድ አድርጓል። ቀላል ቁጥር አይደለም። ከዛኛው ጋር ስናወዳድረው የቀነሰ ቢመስልም እስቲል አሁንም ከፍተኛ የሆነ ስራ የሚፈልግ የዜሮ ዶዝ ህጻናት ቁጥር እንዳለ ነው የሚያሳየው። ከታህሳስ 3 ቀን 2018 ዓ.ም ጀምሮ የሚሰጠውን የፖሊዮ ክትባት ዘመቻ አስመልክቶ አማካሪዋ ይህንን ይላሉ። ታህሳስ 3 ጀምሮ በሚሰጠው የፖሊዮ ክትባት ዘመቻ አብሮ በማቀናጀት ለፖሊዮ ክትባት ቤት ለቤት የሚሄደው ቡድን ልጆቹን ለፖሊዮ ሲከትብ የዛን ህፃን ወይም የዛችን ህፃን የክትባት ታሪክ ጠይቆ ያልጀመረው ከሆነ እንዲጀምሩ፣ ጀምረው ያቋረጡ ከሆነ ጀምረው ያቋረጡትን ክትባት እንዲቀጥሉ መዝግበው ይዘው ወደ ክትባት የሚሰጥበት ቦታ ይልኳቸዋል። ያ ክትባት የሚሰጥበት ቦታ የት ነው? ወይ ጤና ተቋም ሊሆን ይችላል፣ ጤና ኬላ ሊሆን ይችላል፣ ጤና ጣቢያ ሊሆን ይችላል፣ ሆስፒታልም ሊሆን ይችላል በአካባቢው ቅርብ ከሆነ። በሌላው ከመደበኛው የክትባት ፕሮግራም ጋር ህብረተሰቡ ሲቀሰቀስ አብሮ ከ2 ዓመት በታች ያሉ ህጻናት ብቻ ሳይሆን ከ5 ዓመት በታች ሆነው ጭራሽ ያልጀመሩ ወይም ደግሞ ጀምረው ያቋረጡ ህጻናትም ተቀስቅሰው መጥተው ከመደበኛው ክትባት ጋር የማካካሻ ክትባቱ አብሮ በየጤና ተቋማቱ በየውሎ ገብ የክትባት መስጫ ጣቢያዎች ይሰጣል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የፖሊዮና መሰል በሽታዎች የተግባቦት አማካሪ ግርማ ኃይለ ማርያም ፖሊዮ ከ5 ዓመት በታች የሆኑ ህጻናትን በስፋት እንደሚያጠቃ ገልጸው እነዚህ ህጻናትም ይህንንና መሰል በሽታዎችን ለመከላከል የሚረዱ ክትባቶችን መውሰድ አለባቸው ብለዋል። የባለፉት 45 ዓመታት ላይ እንደ ሀገራችን የክትባት ፕሮግራሙን እየሰራ ነው። ስለዚህ ይህም በመደበኛ የክትባት ፕሮግራም ላይ ማህበረሰቡ ልጆቹን ማስከተብ አለበት። በተጨማሪም ደግሞ እንደዚህ ዘመቻዎች ሲኖሩ ደግሞ ህጻናቶቹ የአቅማቸው ወይም የበሽታ መከላከል አቅማቸው ከፍ እንዲል ነው ይሄ የሚሰጠው። ስለዚህ በዛን ጊዜም ደግሞ መደበኛ ላይ አስከትብ ያለው ብለው መተው የለባቸውም። ስለዚህ ሁሉም ህጻን ከዚህ በፊት ቢከተብም ባይከተብም በክትባት ፕሮግራሙ ላይ የዘመቻው ላይ መከተብ አለበት ማለት። ወላጅ ወይንም አሳዳጊዎች ከታህሳስ 3 ቀን 2018 ዓ.ም ጀምሮ ለተከታታይ 4 ቀናት ከ5 ዓመት በታች ለሆኑ ህጻናት የሚሰጠውን የፖሊዮ ክትባት እንዲያስከትቡ ጥሪ ቀርቧል። በማዕከላዊ ኢትዮጵያ ክልል ከመስከረም እስከ ህዳር ወር አጋማሽ የወባ ወረርሽኝ ጫና መፍጠሩ ተገለጸ። በአሁኑ ወቅት የወረርሽኙ ስርጭት 50 በመቶ እንደቀነሰና በወረርሽኙ ህይወታቸው ያለፈ ዜጎች አለመኖራቸው ተመልክቷል። ሰላማዊት ሙሉጌታ። በኢትዮጵያ የወባ ወረርሽኝ ከመስከረም እስከ ታህሳስ ባሉት ወራት ውስጥ የመራባት እድል እንዳለው የጤና ሚኒስቴር መረጃ ያሳያል። በዚሁ መሰረት በአንዳንድ አካባቢዎች ከጥንቃቄ ጉድለት ወረርሽኙ ተከስቶ ዜጎችን ለህመምና ለሞት ይዳርጋል። ኢሳት በማዕከላዊ ኢትዮጵያ ክልል ያለው የወባ ወረርሽኝ ስርጭት የመከላከልና የመቆጣጠር ተግባር ምን እንደሚመስል የክልሉን የህብረተሰብ ጤና ኢንስቲትዩትን ጠይቋል። የኢንስቲትዩቱ የህብረተሰብ ጤናና የድንገተኛ ህክምና አስተዳደር ዳይሬክተር አቶ ወልደሰንበት ሸዋለም እንደገለጹት
በበጀት ዓመቱ ከመስከረም ወር ጀምሮ እስከ ህዳር አጋማሽ በነበረው ጊዜ የወባ ወረርሽኝ ጫና ፈጥሮ እንደነበር ተናግረዋል። በክልሉ በተለያዩ አካባቢዎች በህዳር ወር የነበረው የወረርሽኙ ስርጭት አሁን ላይ 50 በመቶ መቀነሱን የገለጹት ዳይሬክተሩ ወረርሽኙ በስፋት የሚስተዋልባቸው አካባቢዎችም ጠቅሰዋል። ከዘንድሮ አንጻር ግን ከሳምንት ሳምንት እየጨመረ በተወሰነ መጠን እየጨመረ ስለነበረ እሱን ለመቀነስ ከብር ለማድረግ ሲሰራ የነበረበት ሂደት ነበረ ማለት ነው። አሁን ለምሳሌ የዛሬ 3 ሳምንት አካባቢ ከተላከው ሪፖርት አንጻር በዚህኛው ሳምንት በ50% ነው የቀነሰው። ከሳምንት ወደ ሳምንት እየቀነሰ ያለበት ሂደት አለ ማለት ነው። ስለዚህ ያንን አሁን የተሻለ የሚባል ታችኛው መዋቅር በተለይ እነዚህ አልጋ ጎበር አጠቃቀም ጋር ከዚህ ከኬሚካል አጠቃቀም ርጭት ጋር ማህበረሰቡን አሳትፎ ከማዳፈና ከማፋሰስ አንጻር የተሻለ የሚባል ስቴፕ ላይ ደረጃ ላይ ያለበት እንደሆነ አሁን ገምግመናል ማታ ማለት ነው። እሱም ለምሳሌ ቅድም ያልሽው ቻሃ ላይ በጥቄ ከተማ ላይ እንደዚሁ ደግሞ በተለይ ጉራጌ ዞን አካባቢ ኖር ይባል ወረዳ ኖሬናል መገር ይባል ወረዳዎች እንደዚህ የጨመሩበት ሂደት ነበረ። ክልላዊ እንደዚሁ ሌሎች ወረዳዎች አካባቢ የተወሰነ ሌላ ጊዜ አንጻር በተወሰነ መጠን ጭማሪ ያሳዩ ወረዳዎች ነበሩ። እነዚህንም ያው ለይተን በተለይ 15 ወረዳዎች ለይተን 2 ጊዜ ተደጋጋሚ ድጋፍ አድርገናል። እሱም በዚህኛው ሳምንት ወር አንደኛው ቲም አጠናቅቆ ገብቷል። በክልሉ በ2018 በጀት ዓመት በወባ በሽታ የተመዘገበ ሞት እንደሌለ ገልጸው ወረርሽኙን ለመቀነስ ለማህበረሰቡ የግንዛቤ ማስጨበጥ ስራና የአጎበር እደላና የኬሚካል ርጭት እየተደረገ መሆኑን ዳይሬክተሩ ተናግረዋል። ማህበረሰቡን አዌርነስ መጨመር ነው፣ የግንዛቤ ማስጨበጫ ስራዎች መስራት ነው። ግን በጣም በሰፊ እየተሰራ ያለ በክልል ብቻ አይደለም፣ ታችኛው በተለይ ዞኖችም ወረዳዎችም የራሳቸው ኢኒሼቲቭ ወስደው እየሰሩ ነው። እሱን ስናደርግ አንደኛ ቤት ለቤት ጉብኝት አለ። ኤክስቴንሽኖችም የጤና ባለሙያዎችም ከዛ ውጭ ሌሎች የሚመለከታቸው አካላት የመንግስት ስራ ኃላፊዎች ይህን ቤት ለቤት እንዲሰራ ክትትል እየተደረገ እየተሰራ ያለበት ሂደት አለ። ያው የተወሰኑ ወረዳዎች በተለይ ጫና ያለባቸው ወረዳዎችም ለይተን ኬሚካል ስርጭት ነበረ። አንጻር በተለይ ከመከላከልና ከመቆጣጠር አንጻር ማህበረሰቡ ራሱን እንዲጠብቅ የራሱን ጤና በራሱ እንዲጠብቅ ሰፊ የሆነ የግንዛቤ ማስጨበጫ ስራዎች በሚዲያም በቤት ለቤት ጉብኝትም ሰርቬላንስ በተለይ ቅኝት ብለን የታመሙ ሰዎች ካሉ ወደ ተቋም እንዲመጡ፣ ሁለተኛ ደግሞ አጎበር የማይጠቀሙ ሰዎች ካሉ ቤት ለቤት እየተሄደ አጎበር እንዲጠቀሙ የማድረግ፣ ሶስተኛ ደግሞ የግንዛቤ ማስጨበጫ ስራዎችን የመስራት እንደዚሁ ቤት ለቤት ሲሄድ እነዚህ ስራዎች በሰፊው ሲሰሩ የነበረበት ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያና ናይጄሪያ ግዙፍ የባቡር መንገድ ሊገነቡ ነው። በአፍሪካ ውስጥ ከፍተኛ የህዝብ ብዛት ያላቸው ኢትዮጵያና ናይጄሪያ በኢትዮጵያ የትራንስፖርትና ሎጂስቲክስ ሚኒስቴርና በናይጄሪያ ኢንሳይት ዳይናሚክ ሪሶርስ በኩል የጋዝ ባቡር የኢኮኖሚ ኮሪደር ሽርክና ጀምረዋል። ፕሮጀክቱ በአይዲአርና በአጋሮች ጥምረት በሚመራው የግሉ ዘርፍ ተነሳሽነት 40 ከሳራ በታች ያሉ የአፍሪካ ሀገራትን የሚያገናኝ 73500 ኪሎ ሜትር የጭነት ባቡር መስመር ለመገንባት ያለመ ሲሆን ኢትዮጵያም እንደ አስተናጋጅ ሀገር ሆና ታገለግላለች። የባቡር መስመር በ5100 ከባድ ሎኮሞቲቭ ወደ 80000 የሚጠጉ ልዩ የታንክ ክፍሎችና 100,000 ፉርጎዎችና አውቶቡሶች የሚገመት የሎጂስቲክስ ባቡሮች ይፈልጋል። ሙሳ ለቢርሜትሪክስ እንደተናገሩት የፕሮግራሙ ዋጋ ከ500 ሚሊዮን እስከ 1 ትሪሊዮን የአሜሪካ ዶላር እንደሚወስድ ይጠበቃል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በረኦ ሀሰን በበኩላቸው ኢትዮጵያ ከክልላዊ ወደቦች ጋር ሊያገናኙ የሚችሉ 5000 ኪሎ ሜትር የሚረዝሙ የተነደፉ የባቡር መስመሮች አሏት። አሁን ላይ በስራ ላይ ያለው 902 ኪሎ ሜትር ብቻ ነው ብለዋል። ይህንን ክፍተት ለመሙላት የግል ኢንቨስትመንት አስፈላጊ ነው። ሽርክናውም በአፍሪካ አህጉራዊ ነጻ የንግድ ቀጠና አካባቢ ስር ያለውን ግንኙነት ለማሳደግ ከሚደረጉ ጥረቶች ጋር የተጣጣመ ነው ሲሉ አስረድተዋል። እቅዱ በ40 ግዛቶች ውስጥ ከ1000 ኪሎ ሜትር በላይ የባቡር መሰረተ ልማት መዳረሻ መስጠትና የደን ጭፍጨፋ ለመቀነስ አስተዋጽኦ ያደርጋል። የነዳጅ ምርቶች የችርቻሮ ዋጋ ይፋ ተደረገ። የንግድና ቀጠናዊ ትስስር ሚኒስቴር ከታህሳስ ወር ጀምሮ ተግባራዊ የሚደረግ የነዳጅ ምርቶች የችርቻሮ ዋጋ ይፋ አድርጓል።
የንግድና ቀጠናዊ ትስስር ሚኒስቴር የዓለም የነዳጅ ዋጋ መነሻ በማድረግ ከታህሳስ 1 ቀን 2018 ከቀኑ 6 ሰዓት ጀምሮ ተግባራዊ የሚደረግ የነዳጅ ምርቶች የችርቻሮ ዋጋ ነው ይፋ ያደረገው። ይህ ይፋ በተደረገው መረጃም የአውሮፕላን የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በህዳር ወር ሲሸጥበት በነበረው ዋጋ የሚቀጥል ሲሆን የቤንዚን የነጭ ናፍጣና የኬሮሲን ነዳጅ ምርቶች የችርቻሮ መሸጫ ዋጋ ግን ጭማሪ ተደርጎበታል። በዚህም መሰረት ቤንዚን 129.12 ብር በሊትር፣ ነጭ ናፍጣ 129.12 ብር በሊትር እና ኬሮሲን 129.12 ብር በሊትር እንዲሸጥ መወሰኑ ታውቋል። የኢንዱስትሪ ልማት የዜጎችን ኑሮ ለማሻሻልና የኑሮ ውድነትን ጫና ለመቀነስ አወንታዊ ሚና እንዳለው ተገለጸ። የኢንዱስትሪ ሚኒስትር መላኩ አለበል መንግስት ለኢንዱስትሪ ልማት የሰጠው ትኩረት ዘርፉ በእጅጉ እንዲነቃቃ ለውጥ እንዲያመጣ አስችሏል ብለዋል። በዚህ ረገድ የፖሊሲ ለውጥ የሚያወጡ የስትራቴጂና የተቋማትን ቅንጅታዊ አሰራር የሚያጠናክሩበትን የማሻሻያ ተግባራት ጠቅሰዋል። በማሻሻያዎቹ በመታገዝ የኢንዱስትሪን ምርታማነት ለመጨመርና የአምራቹን ዘርፍ እድገት ቀጣይነት የሚያረጋግጡ ስኬቶች መመዝገባቸውን አንስተዋል። በዋናነት የብዝሃ ዘርፍ የኢኮኖሚ ልማት ተግባራዊ መደረጉ የግሉ ዘርፍ ተሳትፎ እንዲጨምርና የልማቱ ስራ አካል እንዲሆን አስቻይ ሁኔታ መፍጠሩንም አብራርተዋል። ይህም የግሉ ዘርፍ ለአሰራር ስርዓት ያለውን ግንዛቤ እንዲያዳብርና ከመንግስት ጋር ተቀራርቦ እንዲሰራ ጉልህ አስተዋጽኦ ማበርከቱን አክለዋል። የተገኘው ስኬት የብዝሃ ኢኮኖሚ እሳቤ በኢንዱስትሪ ዘርፍ ተወዳዳሪ አልሚዎችን እያፈራ ስለመሆኑም ማሳያ ተደርጎ ይወሰዳል ብለዋል። በኢንዱስትሪ ዘርፍ የሚከናወኑ ልዩ ልዩ ተግባራት የዜጎችን የኑሮ ሁኔታ ለማሻሻልና የኑሮ ውድነቱን ጫና ለመቀነስ አወንታዊ ሚና እንዳላቸው ሚኒስትሩ አስረድተዋል። ከግብአትና ከኃይል አቅርቦት ጋር በተያያዘ የሚታየውን ውስንነት ለማረም የተከናወኑ ተግባራት ለኢንዱስትሪ ምርታማነት መጨመር ጉልህ ፋይዳ እያበረከቱ መሆናቸውን ገልጸዋል። የሀገር ውስጥን የምርት ፍላጎት ለመጨመርና የማምረቻ ወጪን ለመቀነስ የተሰሩ ስራዎች የዜጎችን ተጠቃሚነት እያረጋገጡ መምጣታቸውን ሚኒስትሩ አስታውቀዋል። ዘገባው የኢዜአ ነው። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች አምራለሁ። የሶሪያ ደህንነት አሁንም ያልተረጋጋ ነው ተባለ። ሶሪያ ሰፊ ፖለቲካዊ ለውጥ እያካሄደች ቢሆንም በመሬት ላይ ያለው ሁኔታ ግን የተረጋጋ አይደለም። ለዚህም በደቡብ የእስራኤል ጥቃት፣ በሌላ በኩል ታጣቂ ቡድኖች እርስ በርስ እየተዋጉ ነው። በራቃ ደግሞ በኩርዲሽ ኃይሎች ጋር ያለው ውጥረት በከፍተኛ ሁኔታ ተባብሷል። ዮሐንስ ተስፋ ሶሪያውያን የበሽር አልአሳድን መንግስት ውድቀት አንደኛ ዓመት እያከበሩ ይገኛሉ። የሶሪያ የባህር ዳርቻ ከተማ የሆነችው አብሊያስ በአንድ ወቅት የፕሬዝዳንት በሽር አልአሳድ ዋነኛ የድጋፍ ምሰሶ ነበረች። ዛሬ ግን በሶሪያ አዲሱ አስተዳደር እየተመራች ትገኛለች። በግልጽ የሚታይ መረጋጋት የሰፈነባት ከተማዋ በመግቢያ ቅጥሩ አካባቢ የፍተሻ ኬላዎችና ጠንካራ የጸጥታ ኃይሎች ዝግጁ ሆነው ይታዩባታል። ከአንድ ዓመት በፊት ወደ ከተማዋ ስንገባ ሁኔታው አሳዛኝ ነበር። መሰረተ ልማት ወድሟል። የጸጥታ ኃይሎችም ሰዎችን ያስፈራሩ ነበር። እኛ ግን ያንን ፍርሃት አስወግደን ሰላምና ደህንነት እንዲኖር አደረገ። ያ በአዲሱ አስተዳደር አማካኝነት መጥቷል የተባለው መረጋጋት ግን ባለፈው መጋቢት ወር በሶሪያ የባህር ዳርቻ በምዕራብና በመካከለኛው ክፍሎች የአመፅ ማዕበል በተከሰተ ጊዜ ተናወጠም። የተባበሩት መንግስታት መርማሪዎች የጦር ወንጀል ተፈጽሟል ብለው ሲጠራጠሩም ተደም የመንግስት ኃይሎች
ሲቪሎችና የቀድሞ አገዛዝ ተዋጊዎች ቀሪዎች በመባል የሚታወቁት በግድያ በማሰቃየትና አስክሬን በመቁረጥ ተከሰዋል። ደማስቆም ደህንነትን በማጠናከርና ለአናሳ ብሔሮች ፍትህ ለመስጠት ቃል በመግባት ምላሽ ሰጥታለች። ስርዓት አልባ ቡድኖች በህዝቡ ላይ ጉዳት ለማድረስ ሞክረዋል። ኃይሎቻችንም ተግዳሮት ገጥሟቸዋል። ባንያስን የሚከላከል አጥር ሆነን እንቀጥላለን። በአሌፖ ሶሪያ ከባህር ዳርቻው ክስተት ጋር ተያይዞ የመጀመሪያውን ግልጽ ህዝባዊ ችሎት አካሂዳለች። አንዳንድ ሰዎችም በግድያ የጎሳ ግጭት በመቀስቀስ በስርቆትና በጾታዊ ጥቃት መሳተፋቸው እንደ ክስ ሲነበብላቸው የተቀረው ማህበረሰብ ሀዘኑን በእንባ ገልጿል። ዳኞችም የችሎቱን ሂደት ወደ ፍትህና ግልጽነት የሚደረግ ታሪካዊ እርምጃ በማለት ገልጸውታል። ሆኖም ከ14 ዓመታት ጦርነት በኋላ በ10 ሺዎች የሚቆጠሩ ሶሪያውያን አሁንም ተጠያቂነት እንዲሰፍን እየወተወቱ በጥበቃ ላይ ናቸው። የሰሜኑ ውጥረት አልተፈታም። በመጋቢት ወር ደማስቆና አሜሪካ የሚደገፉ የሶሪያ ዴሞክራቲክ ኃይሎች ኤስፒኤፍን ከመንግስትና ከሰራዊቱ ጋር ለማዋድ በአሜሪካ አደራዳሪነት ስምምነት ተፈራርመዋል። ነገር ግን በስምምነቱ ውስጥ የሰፈሩና ግልጽ ያልሆኑ አንቀጾች አፈጻጸሙን አዘግይተውታል። ግጭቱም እንደገና ተጀምሯል። ባለስልጣናት የጸጥታ ኃይሎች አሁን ከሁሉም የህብረተሰብ ክፍሎች ጋር የሰላም ድልድይ እንዲገነቡ ታዘዋል ይላሉ። የትራፊክ ፖሊሶችም አክብሮታቸውን ለዜጎች እንዲያሳዩና ከሙስና እንዲቆጠቡ ታዘዋል። ከውጭ ደግሞ ሶሪያ ከእስራኤል እየጨመረ የመጣ ጫና ገጥሟታል። የእስራኤል ወረራ እየበዛና በጭካኔ እየተሞላ መጥቷል። በደርዘን የሚቆጠሩ ሶሪያውያን ተወስደዋል። እዚህ ያሉ ባለስልጣናት ድርጊቱን እገታ እንጂ እስር አይደለም በማለት ይገልጹታል። እስራኤል የሶሪያ የአየር ክልል ጥሳለች፣ ደማስቆን ደብድባለች፣ እንዲሁም በደቡብ ለሚገኙ የድሩዝ ቡድኖች ድጋፏን እንደምትሰጥ አውጃለች። እዚህ ቀጣይነት ባለው አመጽ ምክንያት ወደ ሩብ ሚሊዮን የሚጠጉ ሰዎች ተፈናቅለዋል። የቤዱዊንና የድሩዝ ተዋጊዎች በሲቪሎች ላይ አሰቃቂ ወንጀል ፈጽመዋል ተብለው ተከሰዋል። በምዕራብ ከአላዊን ተዋጊዎች ጋር የቀጠለው ውጥረት አለ። በሰሜን ደግሞ በአሜሪካ የሚደገፉ የኩርድ ቡድኖች የያዟቸው ስፍራዎችን በአደጋ ላይ ናቸው። ይህም በእስራኤል በሶሪያ ግዛት ላይ እየደረሰ ካለው የማያቋርጥ ጥቃት ጋር ተደምሮ የጸጥታ ሁኔታውን ያወሳስበዋል። መረጃውን ስናጠናቅር አልጀዚራ፣ ሮይተርስ እና ሌሎችን ዋቢ አድርገናል። የቬንዙዌላው ተቃዋሚ መሪ ማሪያ ኮሪና ማቻይ በሰላም የኖቤል ሽልማት ስነ ስርዓት ላይ እንደማይገኙ ተገለጸ። ሽልማቱን የማቻይ ልጅ በቦታው ተገኝተው እንደሚቀበሉ ታውቋል። ሸሪፍ ኢማም የቬንዙዌላ ተቃዋሚ መሪ ማሪያ ኮሪና ማቼዶ ረቡዕ ዕለት በኦስሎ በሚካሄደው የኖቤል የሰላም ሽልማት ላይ እንደማይገኙ የኖርዌይ የኖቤል ኢንስቲትዩት አስታውቋል። ማቼዶ ለመጨረሻ ጊዜ በህዝብ መካከል የተገኙት ከ11 ወራት በፊት ነበር። የኖቤል ኢንስቲትዩት ዳይሬክተር ክሪስቲን በርግ ሃርፕቪክ ክሊን ለዜና ማሰራጫዎች እንደነገሩት የቬንዙዌላ ተቃዋሚ መሪ በኖርዌይ ዋና ከተማ የሽልማቱ ስነ ስርዓት በሚካሄድበት ወቅት እንደማይገኙ ገልጸው ልጃቸው ማቻዶን ወክለው ሽልማቱን እንደሚቀበሉ አስታውቀዋል። የኖቤል ሽልማት ስነ ስርዓቱ ላይ መገኘት እንደማይችሉ አረጋግጠናል። ይሁን እንጂ በቀሪ ጉዳዮች ላይ ሊሳተፉ ይችላሉ የሚል ተስፋ እንዳለ ገልጸዋል። የማቻዶ ቃል አቀባይ ክላውዲያ ማሲሮ አሁን ላይ ማቻዶ የት እንደሚገኙ መረጃም ከመስጠት ተቆጥበዋል። ታዋቂ የላቲን አሜሪካ መሪዎች ያላቸውን አጋርነት ለመግለጽ ረቡዕ ዕለት በስነ ስርዓቱ ላይ እንደሚገኙ አስታውቀዋል። ከነዚህ መካከል የአርጀንቲና ፕሬዝዳንት ጃቬር ሚሊ፣ የኢኳዶሩ ፕሬዝዳንት ዳንኤል ኖቦአ፣ የፓናማው ፕሬዝዳንት ጆሴ ሙሊኖ እና የፓራጓይ ፕሬዝዳንት ሳንቲያጎ ፔና ይገኙበታል። ማቻዶ አሁን ላይ ተደብቀው ነው የሚኖሩት ከጃንዋሪ 9 ቀን ጀምሮ። ይህ የሆነው ደግሞ በቬንዙዌላ ዋና ከተማ ካራካስ በተካሄደው የተቃውሞ ሰልፍ ላይ ተካፍለዋል ተብለው ከታሰሩ በኋላ ነው። የ58 ዓመቷና ዲሞክራሲያዊ ሽግግር በደቡባዊት አሜሪካ ሀገር እንዲኖር ላደረጉት ትግል የኖቤል የሰላም ሽልማት አሸናፊ መሆናቸው የተነገረው ኦክቶበር 10 ቀን ነበር። በዚህም የዲሞክራሲ ብርሃን በጨለማ ውስጥ ያቀጣጠለች በሚል ተወድሰዋል። ማቻዶ የተቃዋሚ ምርጫ አሸናፊ ነበሩ። ፕሬዝዳንት ኒኮላስ ማዱሮን ለመገዳደር ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ። ይሁን እንጂ መንግስት ከውድድር እንዲታገዱ አድርጓል። ጡረተኛው ዲፕሎማት ኤድሞን ዩ ጎንዛሌዝ የእሳቸውን ስፍራ እንዲይዙም ተደርጓል። እስከ ጁላይ 28 ቀን 2004 የቆየው ምርጫ በመላ ሀገሪቱ አፈናና እስር የተንሰራፋበት ነበር። ይኸው አፈና የፕሬዝዳንት ማዱሮ ታማኞች በስልጣን ላይ ያሉ ፕሬዝዳንት ማሸነፋቸውን ይፋ እስካደረጉበት ጊዜ ተጠናክሮ ቀጥሏል።
ጎንዛሌስ የቬንዙዌላ እስር ቤት የእስር ማዘዣ መቁረጡን ተከትሎ በስፔን ጥገኝነት ጠይቀዋል። የተባበሩት መንግስታት የሰብአዊ መብት ኃላፊዎችና በርካታ ነፃ የመብት ተሟጋቾች በቬንዙዌላ ስላለው ሁኔታ ስጋታቸውን እየገለጹ ነው። በዚህም ለተፈጠረው ችግር ማዱሮን ተጠያቂ አድርገዋል። 5 ቀደም ያሉ የሰላም የኖቤል ሽልማት አሸናፊዎች በሽልማት አሰጣጡ ስነ ስርዓት ወቅት በእስር ላይ እንደነበሩ የሽልማት ድርጅቱ ዌብሳይት መረጃ ያሳያል። በጣም ቅርብ ጊዜ ኢራናዊቷ አክቲቪስት ናርጀስ ሞሐመዲ በ2023 እና የቤላሩስ የሰብአዊ መብት ተሟጋች አሌስ ቢያላትስኪ በ2022 ነው። የመረጃ ምንጫችን አሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስፖርታዊ መረጃዎችን ወደ እናንተ ሊያደርስ ባልደረባችን ሙሉቀን ሰለሞን እየጠበቀን ነው። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለተ ረቡዕ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ኢትዮጵያ በአፍሪካ የትምህርት ቤቶች እግር ኳስ ውድድር በሁለቱም ጾታ ሁለተኛውን አጠናቀቀች። በዩጋንዳ አስተናጋጅነት ሲካሄድ የቆየው በአፍሪካ የትምህርት ቤቶች እግር ኳስ ውድድር የሴካፋ ሻምፒዮና ኢትዮጵያ በሁለቱም ጾታ ሁለተኛ ደረጃ ይዛ አጠናቃለች። በወንዶች የግማሽ ፍጻሜ ጨዋታ ብሩንዲን በመለያ ምት 14 ለ13 በማሸነፍ ወደ ፍጻሜ ያለፈው የኢትዮጵያ ቡድን በፍጻሜው ጨዋታ በአስተናጋጇ ዩጋንዳ በመለያ ምት 3 ለ1 በመሸነፍ በሁለተኛነት ጨርሷል። ሴቶች ደግሞ ዩጋንዳን በተመሳሳይ በመለያ ምት 3 ለ2 በማሸነፍ ለፍጻሜ ቢቀርቡም በታንዛኒያ አሁንም በመለያ ምት 5 ለ4 በመሸነፍ ውድድሩን በሁለተኛነት ጨርሷል። ጃኒ ኢንፋንቲኖ ክስ ቀረበባቸው። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ፕሬዝዳንት ዶናልድ ትራምፕ ያሸነፉትን የፊፋ የሰላም ሽልማት ተከትሎ ክስ ቀርቦባቸዋል። ጃኒ ኢንፋንቲኖ የቀረበባቸው ክስ የፊፋን የፖለቲካ ገለልተኝነት ግዴታ በተደጋጋሚ ጥሷል በሚል መሆኑ ተገልጿል። ቅሬታውን ለፊፋ ዲሲፕሊን ኮሚቴ ያቀረበው ፌርስኩዌር የተባለ ለትርፍ ያልተቋቋመ ተቋም በሽልማቱ ሂደት ላይ ምርመራ እንዲደረግም ጠይቋል። ፕሬዝዳንቱ የሰላሙን ሽልማት ሲያዘጋጁና ሲሸለሙ የተቋሙን ኮሚቴ እንዲሁም ምክትል ፕሬዝዳንቱን አለማማከራቸው ሲገለጽ እንደነበር ይታወሳል። ሊዮኔል ሜሲ የዓመቱ ምርጥ ተጫዋች ተባለ። ሊዮኔል ሜሲ የአሜሪካ ሜጀር ሊግ ሶከር የ24-25 ውድድር ዘመን ምርጥ ተጫዋች በመባል ተመርጧል። ተጫዋቹ ሜጀር ሊግ ሶከርን ከተቀላቀለበት ጊዜ አንስቶ ለ2 ተከታታይ ዓመታት የሜጀር ሊግ ሶከር የዓመቱ ምርጥ ተጫዋች ተብሎ የተመረጠ ሲሆን በዚህም በሊጉ የ30 ዓመት ታሪክ በ2 ተከታታይ ዓመታት የዓመቱ ምርጥ የተባለ የመጀመሪያው ተጫዋች ሆኗል። ተጫዋቹ በተጨማሪም በ29 ጎሎች የዓመቱ ኮከብ ግብ አስቆጣሪ ሆኖ አጠናቋል። ሊዮኔል ሜሲ ከቀናት በፊት ኢንተር ሚያሚ በአምበልነት እየመራ ለክለቡ የመጀመሪያ የሆነውን የሜጀር ሊግ ዋንጫ ማሸነፉ አይዘነጋም። ዛሬ ምሽት ቀሪ 9 የአውሮፓ ቻምፒየንስ ሊግ ጨዋታዎች ይደረጋሉ። በዛሬው መርሃ ግብርም ሪያል ማድሪድ ከማንቸስተር ሲቲ፣ ቤኔፊካ ከናፖሊ፣ ክለብ ብሩዥ ከአርሰናል፣ አትሌቲክ ክለብ ከፒኤስጂ፣ ጁቬንቱስ ከፓፎስ እና ባየር ሌቨርኩሰን ከኒውካስል በተመሳሳይ ሰዓት ከምሽቱ 5 ሰዓት ጀምሮ ይጫወታሉ። የአውሮፓ ሊግ 6ኛ ሳምንት መርሃ ግብር ጨዋታዎች ደግሞ በነገው ዕለት ይደረጋሉ። ነገ ሁሉም 18 ጨዋታዎች የሚደረጉት ሲሆን ከነዚህ መካከል ያንግ ቦይስ ከሊል፣ ዳይናሞ ዛግሬብ ከሪያል ቤስ ከምሽቱ 2 ሰዓት ከ45፣ ባሴል ከአስቶን ቪላ፣ ሴልቲክ ከሮማ፣ ፖርቶ ከማልሞ ከምሽቱ 5 ሰዓት ጀምሮ የሚያደርጉት ጨዋታ ይጠቀሳል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ዜናዎቹን እየመራው ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብረናችሁ ቆየን። መልካም ጊዜ